ይገባችሁ ዩኤ ላይ አዲስ ከሆናችሁ ይሄን ቪዲዮ ለእናንተ ነው። ከዛ ውጭ ያላችሁ ሰዎች ይሄን ቪዲዮ አሳልፉት። ዩኤ ላይ ለመጀመሪያ ጊዜ ሲም ካርድ በምትገዙ ሰዓት ላይ እንደምታዩት በዛ አይነት መንገድ ነው ሲም ካርድ የምትገዙት። እኔ አሁን የኢቲሳላት ሲም ካርድ እየገዛሁት ነው። እንደምታዩት እንደዚህ ነው ታሽጎ የሚመጣው። እዚህ ጋር ስልክ ቁጥሩ ነው እያንዳንዱ ነገር አለ። እዚህ ጋር እንደምታዩት ዩኤ ሲም ካርድ ዩናይትድ አረብ ኤሚሬት ላይ ሲም ካርድ ሲገዛ በዛ አይነት መንገድ ነው። እንደምታዩት እዚሁ ከፍተ ነው እንየው። እንደምታዩት ይኸውና ይሄው እንክፈተው። ታያችኋል እዚህ ጋር ይሄው እንክፈተው። ይኸውና አዲስ ስትሆኑ እንደዚህ ነው። በነገራችን ላይ ሲም ካርድ በሁለት አይነት መንገድ ይገዛል ማወቅ ያለባችሁ። አንደኛው የተለያዩ ሞባይል ሾፖች ሞሎች አሉ። አንዳንድ ሞባይል ሾፖች እስከ 10 ድርሃም ይሸጣል። አሁን ለምሳሌ እኔ የገዛሁት በ10 ድርሃም ነው የገዛሁት። ሞባይል ቤት ነው። ግን ዋናው ለምሳሌ የኢቲሳላት ቦታ ላይ ሲሄድ እስከ 7 ድርሃም መግዛት ትችላለህ። ምክንያቱም ትክክለኛ እነሱ የራሳቸው ፕሮሰስ አለ። እሱን ቀጣይ ጠይቄ እነግራቸዋለሁ። ግን ትላንትና ድራገን ሞል ላይ ይሄን ቪዲዮ ከመስራቴ ከአንድ ቀን በፊት ቼክ አድርጌ ነበር 7 ድርሃም ብለውኛል እነሱ ጋር። ይሄ ግን ለምሳሌ አንዳንዴ ምን አለ መሰላችሁ አንዳንድ ሰዎች ይጠቀሙበትና መንግስት ወይ በሚዘጋበት ሰዓት ላይ በማይፈልጉት ሰዓት በሚዘጋ ሰዓት ላይ ይዘጋና ለሌሎች ሰዎች ይሸጣል ማለት ነው። እንደዛ የምታገኙት ነው፣ በርካሽ ነው። ግን ከዋናው ቦታ ላይ ሲገዙ 00 ማንም ያልተጠቀምበት 0 ሜትር ነው የሚገዙት። ለማንኛውም ወደ ዋናው ኒድ ሲም ካርድ ይውላችሁ እንደዚህ ነው። ከዛ ውስጡ እንደዚህ እንክፈተው። እያያችሁት አዲስ ለሆናችሁ ሰዎች እንደዚህ እንክፈተው፣ እዩት። ያው እያንዳንዱ በነገራችን ዲቴሉ ራሱ ላይ አለ። እያንዳንዱ እንደዚህ ስትከፍቱት አዲስ ሰዎች ለሆናችሁ ኢትዮጵያ ላይ የትም ሀገር ለሆናችሁ ሰዎች ይሆናል። ይሁት ይሆና በቃ ሲም ካርዱ እንደምታዩት ይሆና እዚህ ጋር ስለ ሲም ካርዱ እያንዳንዱ ዲቴል አለ። አሁን ይሄን ነገር ባጥሉት ተመራጭነት አለ። ለምሳሌ እዚህ ጋር ምን አለው መሰላችሁ ስለ ሲም ካርድ 101 ባላንሶች፣ የተለያዩ ዳታዎች፣ እያንዳንዱ ነገሮች እዚች ጋር በዝርዝር ማግኘት ይችላልላችሁ። ማንም ሰው መጠየቅ አያስፈልግም። ኦንላይን ላይ እንዴት ነው ባላንስ ቼክ ማድረገው፣ እንዴት ነው ኢንተርኔት ዳታ መሞላው፣ እያንዳንዱ ነገር ያው እዚህ ጋር አለላችሁ። ከአስከፈ ማየት ትችላላችሁ። ይሄን ነገር ይሄ ታያችኋል። ይሄን በነገራችን ላይ ይሄን ቪዲዮ ላይክ አድርጉት። ይሁት እንደምታዩት ይኸውና ሲም ካርድ ሲገዙ እንደዚህ ነው። ሙሉ ዲቴይሉ አለ። እንደዚህ ከዛ እንደዚህ ነው የመጣው። ያው ከዛን አሁን ይሄን ዲቴይሉ እንዳጥሉት ወይ በስልካችሁ አንስታችሁ አስቀምጡ። ይጠቅማችኋል። አንድ ቀን የሚጠቅማችሁ አንድ ቀን ይሄ ነው። ከዛ ያው ሲም ካርዱ እንደምታዩት ይሄውና የኢቲሳላት ሲም ካርድ እንደምታዩት ይሄውና። እኔ ዩኤ ላይ ከሚመቹ ሲም ካርዶች ውስጥ አንደኛው የዩናይትድ አረብ ኤሚሬት ኢቲሳላት ይመቸኛል። ያው በቃ በምትፈልጉት አይነት እዚህ ጋር ለምሳሌ አንድ 2 3 አይነት ብዙ አይነት ስልኮች አሉ የሚቀበል። እዚህ ጋር ስታይላቸው ይታያቸዋል። በዚህ አይነት መሰረት አለ ማለት ነው። ዩናይትድ አረብ ኤሚሬት ዩኤ ላይ ሲም ካርድ ስትገዙ በዚህ አይነት መንገድ ነው። እንዴት አያችሁት ይሄን ቪዲዮ? ሀሳብ አስተያየታችሁን ከዚህ ቪዲዮ ስር ላይ ኮሜንት ላይ አስቀምጡልኝ።